ባለፉት 10 ዓመታት እኔ በግል ያየሁት አማኝን አገልጋይን ሲያሳድድ ሲጎዳ ተሸንፍ ያለው በቃኝ ተመለስ ቢባል የማይመለስ ጨካኝ ጭከና ያየነው በእኛ መካከል ነው። የዓለሞቹ ትንሽ ነው፣ ብስጭታቸው ንዴታቸው ትንሽ ነው፣ በሆነ ነገር ይታወታል። እኛ ጋር ከባድ ነው ቀላል ነው እስቲ በሉ። በጣም ከባድ ነው። የጠላነው ሰው አፈር ሲበላ ካላየን አንመለስም። አሳደን ሜክ ሹር ገደር መግባቱን ሳታረጋግጥ አትመለስ የተባል እስክንመስል ድረስ አንዱ ሌላውን እያሳደደ ገደል ጨምሮ ተመስገን ጣልክልኝ አሳየህልኝ። በጣም ክፋት፣ በጣም ጭከና፣ ከባባድ ጭከናዎች ያየነው በእግዚአብሔር ቤት ነው። እንግዲህ ይገባ ነበር ሩህሩህ አምላክ አምነን ይቅር ባይ ጌታ አምነን ይቅር መባላችን እያስገረመን እያስደነቀን የተነሳንበት ቦታ እና ዛሬ ያለን በስከሱ የተነሳ እየገረመን እየዘመርንለት ግን ይገርማችኋል በሰው ላይ ትንሽ በደል ካገኘን አሳደን ሲጠፋ ካላየን ማንመለስ ይቅርታ የሚባል ነገር ምህረት ማድረግ የሚባል ነገር መተው መርሳት ተስፋ ማድረግ ይለወጣል ይሻሻላል ይስተካከላል እግዚአብሔር ይረዳዋል ብሎ ተስፋ ማድረግ የሌለበት ከባባድ ጭከናዎች ያየነው በእውነት በእግዚአብሔር ቤት ነው። ከዚህ በኋላ አይሁን እንደዚህ ወገኖች አይመለከተንም። እኛን የኛ ማንነት አይደለም የኛ ማንነት ፍቅር ነው። የኛ ማንነት ይቅርታ ነው፣ ርህራሄ ነው፣ አብሮ መኖር ነው፣ አብሮ መብላት መጠጣት ነው፣ በችግር መደራረስ ነው፣ ሐዘንን መካፈል ነው፣ ቀንበርን ማቅለል ነው፣ የታመመን መፈወስ ነው፣ መጉዳት አይደለም። ወገኖቼ በተለይ በእግዚአብሔር ቤት ቆየት ስንል ሰንበት ስንል አቤት የልባችን ክብደቱ፣ አቤት ጠማማነቱ፣ አቤት ክፋቱ፣ አቤት ከባድነቱ፣ አቤት ጭከናው። በቆየ ቁጥር እሳት በነደደበት ቁጥር ጎመንም አጥንትም እኮ ይበስላል። እኛ በኖርን ቁጥር ወደ ጥህነት አዲስ አማኝ አዲስ ክርስቲያን ፍቅር ነው የሚያውቀው፣ ማምለክ ነው የሚያውቀው፣ መዘመር ነው የሚያውቀው፣ መመስከር ነው የሚያውቀው። እየቆየን ስንሄድ ብዙ አየን። ወደ አእምሯችን እንመለስ፣ ይመልሰናል።